ኢየሱስ ለዘላለም ጌታ ነው። አጠገባችሁ ያለውን ሰው ምርኮ ተመለሰ በሉስ። እግዚአብሔር ያንተን ነገር መለሰው በሉት። ኢየሱስ ለዘላለም ጌታ ነው። ደስተኛ የሆነ ሰው ለጌታ ክብር ያምጣስ። ነካ አርጉትና ዛሬ የሆነ ነገር ይሆናል በሉት። ኢየሱስ ለዘላለም ጌታ ነው። ደግማችሁ በሉስ። ዛሬ የሆነ ነገር ይሆናል። ከጠላት እጅ ዛሬ ምርኳችንን እንቀበላለን። እስቲ የምስጋና መጎናጸፊያ በእኔ ላይ ይወርዳል የሚል ጮሆ አሜን ይበል። ኢየሱስ ጌታ ነው። እንዲህ በሉት እስቲ ጠፍቶ የነበረው ነገር ተገኝቷል በሉስ። ያ የጠፋው ነገር ተገኝቷል በሉ። ጨብጡትና ነገር ተገኝቷል በሉ። የጠፋው ነገር ተገኝቷል በሉት። ከዚህ ቤት ሳትወጣ ዛሬ ተገኝቷል በሉ። ዛሬ አንድ ሰው የምስራች ይሰማል። አንድ ሰው እጁ ከፍ አድርጎ አሜን ይበል። መጽሐፍ የያዛችሁ ሰዎች ሉቃስ ወንጌል ላይ ምዕራፍ 15 ከቁጥር 1 ጀምሮ ያለውን ሉቃስ ምዕራፍ 15 ይሄ የምታውቁት አንድ ታሪክ አለ። ግን በጣም የሚገርማችሁ ነገር ዛሬ ለአንድ ሰው ይሄ ቃል ይሄ መልእክት መሻገሪያ ድልድይ ይሆናል። እስቲ አንድ ሰው ጮሆ እሻገራለሁ ይበል። ማካፍላችሁ ርዕስ እዚሁ ክፍል ውስጥ አለ። መጨረሻ ላይ እነግራቸዋለሁ። ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እርሱ ምን አሉ? ይቀርቡ ነበር። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያን ጻፊዎች ይህስ ኃጢአተኞችን ይቀበላል ከነሱም ጋር ይበላል። ኃጢአተኞችን ይቀበላል ከነሱም ጋር ደግሞ ይበላል ብሎ እርስ በራሳቸው አንጎራጎሩ። አንጎራጎሩ የሚለው ቃል አጉረመረሙ፣ ተነጋገሩ ማለት ይሄ አንጎራጎሩ ማለት እንደ ሐሜት አሙት ይላል እና ያሙት ወይም ያንጎራጎሩ ያሉበት ርዕስ ምንድነው? ይሄ ሰውዬ ቀራጮችንና ኃጢአተኞችን ሁሉ ምን አድርጎ ሰብስቦ ምን ያደርጋቸዋል? ከነሱ ጋር ምግብ ይበላል። ከነሱ ጋር ፌሎሺፕ ያደርጋል፣ ህብረት ያደርጋል። ስለዚህ ይሄ ሰው መወገዝ አለበት። አጠገባችሁ ያለውን ሰው ያልተጠበቀ እንግዳ እየመጣ ነው በሉት። ግድ የላችሁም ነካ አርጉትና ያልተጠበቀ እንግዳ እየመጣ ነው በሉ። አገልጋይ አይደለም ያልኳችሁ፣ የናዝሬቱ ኢየሱስ እየመጣ ነው። እርስ በራሳቸው አንጎራገሩልና እንደዚህ ይላል። ከዛ ለነዚህ ፈሪሳውያን ጻፊዎች፣ ካህናቶች ጌታ ኢየሱስ ክርስቶስ ለሚያንጎራጉሩበት ለሚያንጎራጉሩበት ምን ንገሩኝ እስኪ ጉዳይ ላይ ኢየሱስ ምን መስጠት ፈለገ? መልስ መስጠት ፈለገ። እያሙት ነው። ለምን ይበላል? ከቀራጮችና ከኃጢአተኞች ጋር ለምን ይበላል? ለምን አብሮ ፌሎሺፕ ያደርጋል? እያሉ ለሚያነሱት ሐሳብ በልባቸው ላወሩት ወሬ ኢየሱስ መልስ ሰጠ። ይህን ምሳሌ ነገራቸው እንዲህም ሲል 100 በግ ያለው ከነሱ አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልግ የሚሄድ ከናንተ የማይሄድ ማን ነው? አቤት አቤት አቤት! ከባድ ጥያቄ። ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ላይ ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን ምኔን በጌን
አግኝቼዋለሁ። አጠገብ ያለውን ሰው የጠፋውን በጌን አግኝቼዋለሁ በሉት። የጠፋውን ነገሬን አግኝቼዋለሁ በሉት። ዛሬ ከዚህ አዳራሽ ውስጥ ከዚህ ህንፃ ውስጥ እግዚአብሔር ምስክሬ ሳትንቀሳቀሱ የጠፋው ነገራችሁ ተገኝተዋል። የጠፋውን በጌን እስኪ አጠገባችሁ ያለውን ሰው ያ ነገር ተገኝተዋል በሉት። ያ ነገር ተገኝተዋል በሉት። ከእኔም ጋር ደስ ይበላችሁ እላችኋለሁ። እንዲሁም ንስሐ ከሚያስፈልገው ከ99ኙ ጻድቃን ይልቅ ንስሐ በሚገባ ባንዱ ኃጢአተኛ በሰማይ ደስታ ይሆናል። አጠገባችሁ ያለውን ሰው ሰማያዊ ደስታ ይሆናል በሉልኝ። ቁጥር 8 ወይም አለና እንዲህ አለ 10 ድርም ያላት አንድ ድሪም ቢጠፋባት ማብራቷን አብርታ ቤቱን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ማን ናት? ባገኘችውም ጊዜ የሚለው ቃል ደስ ይለኛል። ባገኘችውም ጊዜ ወዳጆቿና ጎረቤቶቿን በአንድነት ጠርታ የጠፋ ምን እስኪ አጠገባችሁ ያለው የጠፋ በሉስ ድሪሜ በሉ ምን ብሏልና አግኝቼዋለሁና ከእኔ ጋር ምን ይበላችሁ? ደስ ይበላችሁ። አጠገባችሁ ያለውን ሰው እንዲህ በሉት እስኪ ከሄደው ይልቅ የሚመጣው ይበልጣል በሉት። ከጠፋው ይልቅ የተገኘው ይበልጣል በሉ። እጅሽ ከፍ አድርግና ከሄደው ይልቅ የሚመጣው ይበልጣል። ጠላቴ ሆይ ስማ፣ ከሄደው ይልቅ በሉ የሚመጣው የበረታ ነው። አንድ ሰው እጁ ከፍ አድርጎ ወስጃለሁ ይበል። ኢዮብ ጠላት የወሰደበት በጣም የመጀመሪያው በጣም የሚጸጽት በጣም እንትን የሚል ይመስላል አይደል? ሁለተኛው ላይ ግን የመጣው ከመጀመሪያው ከሄደው ይልቅ እስኪ አጠገብ ያለው ከመጀመሪያው ይልቅ የኋለኛው ይበልጣል በሉት። አንድ ሰው ጮሆ አሜን ይበል። አሁን ያነበብኩት ክፍል ላይ የሚገርማችሁ ነገር መጽሐፍ ቅዱስ ምንድን ነው የሚለው? ጌታችን ኢየሱስ ክርስቶስን ፈሪሳውያንና እነማን ጻፊዎች በአንድነት መጥቶ ከሰሱት ይላል። ይሄ መምህር የተባለው ሰው ከምኖች ጋር ከኃጢአተኞች ጋር አጠገባቸው ያለውን ሰው እስኪ ኢየሱስ በሉ እስኪ ዛሬም በሉ ከኔ ጋር አብሮኛ አለ። ይሄ ሰው ከኃጢአተኞች ጋር ነው ምን የሚለው የሚበላው የሚውለው። እነሱን ደግሞ አክሰፕት አድርጎ ይቀበላቸዋል። መምህር ሆኖ ሳለ አይሁዳዊ ሆኖ ሳለ ከነዚህ ከረከሱ ሰዎች ጋር እንዴት ይውላል? እንዴትስ ማዕድ ይቆርሳል? ምን ቢያስብ ነው ብሎ ኢየሱስ ላይ አጉረመረሙ፣ አንጎራጎሩ ይላል። ኢየሱስ የልባቸውን ትርታና የውስጣቸውን ነገር አደመጠና አንድ መልስ መለሰላቸው። ምን የሚል መልስ? ከናንተ መካከል 100 በግ ያለው ሰው አለ አንዱ በግ ቢጠፋበት ፍለጋ የማይወጣ ማን ነው? እስኪ ሚነግረኝ። አይ አልፈልግም ብሎ የሚቀመጥ አለ ወይ? ፈልጎ እስኪያገኝ ድረስ ምን ይላል አለው? ይታትራል። ባገኘውም ጊዜ በጫንቃው ላይ ተሸክሞ ምን ያለው በጌ የጠፋው በጌ አግኝቼዋለሁና ኑ ደስ ይበላችሁ፣ አብረንም ምን እንበል ደስ ይበለን ብሎ ከናንተ ምስጋና ፕሮግራም የማያወጣ ሰው ማን? ለ99ኙ ጻድቃን ጥሎ አንዱን ኃጢአተኛ ፍለጋ የሚወጣ ማን ነው ከናንተ እያላቸው ነው ኢየሱስ። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች እነዚህ ዙሪያው ላይ ያሉ ቀራጮችና ኃጢአተኞች የተባሉት ለይቶላቸው ነው። እነዚህ ደግሞ እያመለኩ ስም ይዘው ታይትል ይዘው
የጠፉ ናቸው። ዛሬ እዚህ ቤት ውስጥ እያመለክን የጠፋን፣ እየዘመርን የጠፋን፣ መድረክ ይዘን እያገለገልን ከኔ ጭምር የጠፋን፣ ቃል እየጠቀስን የጠፋን፣ ከእግዚአብሔር ፕሮግራም የጠፋን፣ ከእግዚአብሔር ፕላን የጠፋን፣ ከእግዚአብሔር አሰራር ውስጥ የጠፋን፣ ከእግዚአብሔር ሲስተም ውስጥ የጠፋን የአባቴ ብሩካኖች ዛሬ እግዚአብሔር ቤቴ ውስጥ ሆኖ ከቤቴ የጠፉ ብዙዎች አሉና ከተኙበት አንቃቸው ብሎኝ ነው ጌታ ሌሊት ይህንን ቃል የሰጠኝ። ሰንበት እሁድ እንገባለን ቸርች፣ ግን ከቸርች ጠፍተናል። መጥቶ በወዲያችን ነው ፕሬዘንት የሚያደርገው እንጂ እኛ የለንም። ልባችን ውጪ ነው ያለውና እግዚአብሔር እንዲህ ብሎኛል ዛሬ ቤት ሆነ ከቤት የጠፋ ሰው ከጠፋበት ተመለስ እያለህ ነው እግዚአብሔር። እያገለገል እየዘመር ከእግዚአብሔር ፊት የጠፋን፣ ከጸሎት የጠፋን፣ ከቅድስና የጠፋን፣ እግዚአብሔርን ከመፍራት የጠፋን ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች እነዚህ ፈሪሳውያን የተባሉ ጻፊዎች የተባሉ እነሱ ጠፍቶ ኢየሱስ ዙሪያ ላይ ኢየሱስ ለባለ መድኃኒቶች አይደለም የመጣው፣ ለኃጢአተኞች መድኃኒት ለሚያስፈልጋቸው ነው የመጣው። ለበሽተኞች ነው ኢየሱስ የመጣው። እዚህ ቤት ውስጥ ያላችሁ ጥቅስ እየጠቀሳችሁ የጠፋችሁ ከዘፍጥረት እስከ ራእይ ለድካማችሁ ለስተታችሁ እየዘመራችሁ የሰማችሁኝ አሪፍ ቲክቶክ ላይ አሪፍ ቀረጻ እየተቀረጽን የጠፋን መጽሐፍ እንደዚህ ይላል፣ አንተ የምተኛ ሆይ ምን በል ንቃ ተነስ። ብዙዎቻችን አለን በሐሜት የጠፋን ወንድማችንን ዝልዝል አርገን ዱለት አርገን እየከተፍ ነው የጠፋናል። ዛሬ ባካችሁ እግዚአብሔር እንደዚህ ይላችኋል፣ ተመለሱ፣ ንቁ ካላችሁበት። ኢየሱስ ክርስቶስ እንዴት ከቀራጮች ጋር ይበላል? እንዴት አመንዛሪዎች ጋር ህብረት ያደርጋል ብሎ አንጎራጎሩ። ይሁዳ ከኢየሱስ ጋር ሆኖ ከኢየሱስ አጠገብ የጠፋ ሰው ነው። ትዝ ይላችኋል አይደል? ከ12 ሐዋርያ ተብሏል፣ ግን ከሐዋርያው መሃል ጠፍቶ ነበር። ከጠፋችሁ 10 ዓመት፣ ከጠፋችሁ 5 ዓመት፣ ከጠፋችሁ 20 ዓመት ይሆናችሁ ዛሬ ወደ ጠፋችሁበት ወደ ዋናችሁ ወደ ኦሪጂን ማንነት እንድንመለስ እግዚአብሔር ይርዳን። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ከዚህ ቤት ዛሬ ሳትወጡ አንድ ነገር ላሳስባችሁ ወዳለሁ። ቤት ሆነን ከቤት የጠፋን ትዝ ይላችኋል። ያ ልጅ የጠፋው ልጅ ከተመለሰ በኋላ ቤት ውስጥ ሙሾ ሲደረግ እንዴ አለ፣ እኔ ቤት እያለሁ ለካ ቤት እያለ ከቤት የጠፋው ያለይቶለት ነው የጠፋውና እንዴ አለ። በቃ በአንድ እግር አቆመ። ይሄማ አይሆንም አለ። መጸለይ ካቆምክ ጠፍተሃል። መጸለይ ካቆምክ ጠፍተሃል። መጸለይ ካቆምሽ ጠፍተሻል። ከዘፍጥረት እስከ ራእይ ቃል አምጪና ንገርኝ፣ አስረጅኝ፣ አስተምሪኝ። ካልጸለይ ካልተቀደስክም ማለት ላይፍህን ሴጣን መቶ ዲስትሮይ ነው ማለት። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በዚህ 4 ቀን ውስጥ እኔ የቱ ጋር ነው የጠፋሁት ተብዬ ብለን ራሳችንን መፈተሻለን። እኔ የቱ ጋር ነው የጠፋሁት? እኔ ምኑ ጋር ነው የጠፋሁት? ቼክ ማድረግ አለብን። ጌታ ኢየሱስ ክርስቶስ ለነዚህ ምኖች ፈሪሳውያን ወይም ጻፊዎች የሰጣቸው መልስ እንዲህ ነው፣ እናንተ ናችሁ የጠፋችሁት፣ እነዚህ አይደሉም የጠፉት። እነሱማ እንደጠፉ ስላወቁ እኮ መጡና ህብረት አደረጉ፣ ጆይን አደረጉ፣ በሉ እኮ፣ ጠጡ እኮ፣ ዳሰሱኝ እኮ፣ ነኩኝ እኮ። እናንተ እኮ አቃቅሪ እያወጣችሁ ጠፍታችኋል፣ ስም እያወጣችሁ ጠፍታችኋል። ዛሬ የሆነ ትውልድ ጀበና ሰብሮ ይወጣል። የወሬ ጀበና ሰብረሽ ትወጫለሽ። ነካ አርጎ አጠገቤ ያለውን ሰው ነካ አርግ፣ ሰብሬ ወጣለሁ በለው። አንዳችን ለአንዳችን ጉድጓድ የቆፈርንበት ዘመን ያበቃል። አንዳችን ለአንዳችን ወጥመድ ያዘጋጀንበት ዘመን ያበቃል። አንዳችን ለአንዳችን ስብራት የሆንበት ዘመን ዛሬ ያበቃል። ነካ አርገውና ያ የጠፋው ነገር ተገኝቷል በሉት።
ሐዋሳ ውስጥ ያላችሁ ሳይሆን ብቻ ከየትኛውም አካባቢ ዛሬ የመጣችሁ በዚህ በመጀመሪያው ቀን ውስጥ ራሳችን በዚህ ማለዳ እንድንፈትሽ እግዚአብሔር እየተናገረን ቤት ውስጥ ነን። ከቤት የጠፋንበት ዘመን እንዲያበቃ ዛሬ መጸለይ አለ። የኤሊ ልጆች ቤተ መቅደሱ ውስጥ ሆነው ከቤተ መቅደሱ ምን አሉ? አቤ ጠፍተዋል። አጠገባችሁ ያለውን ሰው ቤተ መቅደሱ ውስጥ ሆነ ከቤተ መቅደሱ እንዳትጠፋ በሉት። ዛሬ ብዙ ነገር አራግፈን እንወጣለን። በሽታ ብቻ አይደል፣ መንፈሳዊ በሽታዎችን ሁሉ እዚህ ቤት አራግፈን እንወጣለን። እስኪ አንድ ሰው አራግፌ እወጣለሁ። ይኸው ዛሬ ከጸሎት ዓለም የጠፋሽ ሁላ ወደ ጸሎት ትመለሻለሽ። ራባጋሳ ካታጋሻ እያልክ መጸለይ ያቆምክ ሰው ዛሬ ወደ ልጅነት መንፈሳዊ መቀጣጠል ውስጥ እግዚአብሔር ይመልሳል። እስኪ እጅ ከፍ አድርግና ይመልሰኛል በል። ያቺ የጠፋባት ምኗ ድሪሟ ባገኘች ጊዜ ይላል ደስ ይበላችሁ ብላ የምስጋና ፕሮግራም የማትከፍት ንስን የጠፋው ምኔን አግኝቻለሁና ድሪሜን አግኝቻለሁና ዛሬ ከዚህ ቤት ሳንወጣ ወይ በአካል ይሁን ወይ ቤት ይሁን ብቻ የጠፋብን ነገር በአድራሻችን ትዩ እያንኳኳ ወደ እጃችን ይምጣ። ሲያጠገባችሁ ያለውን ሰው የወደቀ ነገር ይነሳል በሉ። የጠፋ ነገር በኢየሱስም ተገኝቷል በሉ። አረ አንድ ሰው ጮሆ አሜን ይበል። ከጎናችሁ ያለውን ሰው ገፋ ያረጋችሁ የጠፋው ነገር ዛሬ ተገኝቷል በሉ። የተወሰደብህ ነገር ዛሬ ይመለሳል በሉ። ጸሎት ያቆመችዋ ጸሎት ትጀምራለች፣ ውበቷ ይወጣል። መጮ ያቆመ ይጮሃል፣ በጩኸቱ ኢያሪኮ ይወድቃል። እስቲ እጃችሁ ከፍ አድርጉና የጠፋው ነገሬ ተገኝቷል በሉ። ጠላቴ ሆይ ስማ ነገሬ በሉ። እስቲ ዛሬ ማታ ወደ እጄ ይመለሳል። አጨብጭቡ ባካችሁ። እዚህ ቁጥር 15 ላይ ቁጥር 11 ጀምሮ አንድ የምታውቁት ታሪክ አለ። አንድ አባት ስንት ልጆች ነበሩት ይላል? 2 ልጆች ነበሩት ይላል። አንደኛው ልጅ ብልጥ ነው። ምን አይነት ልጅ ነው? መፍቱን የሚያስከብር ልጅ ነውና መጣና ድርሻዬን ስጠኝ አለ። ድርሻውን ይዞ ወደ ሩቅ ሀገር ሄደ ይላል። ሲበላ ሲጠጣ ከጋለሞታዎች ጋር ምን ሲያደርግ አባከነው፣ ገንዘቡን አባከነው። ኔጌቲቭ ገባና የእርያ ዘብ ጠባቂ ሆነ። ከዛ ምግብ እስኪያጥረው ድረስ ተጨነቀ ይላል። ከዛ ወደ አይምሮ ሲመለስ እንዲህ አለ፣ በአባቴ ብዙ ቤት ብዙ ባለ ሙያዎች አሉ። አባቴ እንደ ልጅ እንኳን ባያረገኝ እንደ ባሪያዎቹ እንዳንዱ እንኳን ቢቆጥረኝ አለ ይሻለኛል እዚህ የእርያን መንጋ ጠባቂ ከመሆን ብሎ ወደ አይምሮ ተመለሰና ብመለስ ይሻለኝ፣ ወደ ኦሪጂን ማንነቴ ወደ አባቴ ብመለስ ይሻል። እሺ ከጎናችሁ ያለው ሰው ብትመለስ ይሻልሃል በል። ሂጊቶሮ ወያሄ አይሪኙ ነው በሉት። ማጋኑ ባትላይ አይሪሳቶ ስዌት አይሪሳሂ ሾልሽቶሮ ሾልሻሂ። እስቲ አንድ ሰው ዛሬ ወደ እግዚአብሔር እመለሳለሁ በለኝ። ይሄ ልጅ ወስኖ ሲመለስ መጽሐፍ ሲናገር ወስኖ ሲመለስ የሚገርማችሁ ነገር ከሩቅ አባቱ አየው ይላል። ከተቀመጠበት ብድግ አለ ይላል። ከዛ ሄዶ አቀፈው ይላል። የምታውቁት ታሪክ ስለሆነ ፋይናሊ ላይ ግን 3 ነገሮችን ተናገር። ጠፍቶ ለተመለሰው 3 ነገሮች። አንደኛ ልብሱ ምን አርጉለት? ቀይሩለት፣ ለውጡለት። እስኪ አጠገባችሁ ያለውን ሰው ነካ አርጉትና ያ ነገር ይለወጣል። የተሰበርክበት ነገር ይለወጣል። የቆሰልሽበት ነገር ይለወጣል። ያዘንክበት ነገር ይለወጣል። ዛሬ እግራችን ከዚህ ቤት ሳይወጣ የለውጥ መንፈስ ላያችን ላይ ይውደቅ። ማን ነው? አንድ ሰው ጮክ ብሎ ጠላቴ ሆይ ስማ፣ የኔ ነገር ተለወጠ፣ የኔ ነገር ተቀየረ፣
የሆነ ሰው ዛሬ እየሳቀ ከዚህ ቤት ይወጣል። የሆነ ሰው ከዚህ ቤት ዛሬ እየተደሰተ ይወጣል። የሆነ ሰው ጮሆ አሜን ብሎ ይውሰድ። ምኑን ለውጡለት? እሺ ያጠገባችሁ ያለ ያ ነገር ተለውጧል አትፍራ በል። አባትየው ትእዛዝ ቀጭን ትእዛዝ 3 ትእዛዝ አሰጠ። ከሰጣቸው ትእዛዝ እንደሚል ትእዛዝ ከሁሉ የተሻለ ልብስ አምጡና ምን በሉ አልብሱ። አንድ ሰው ጮሆ ይሰማሉ ይበላይስ። ጌታ ኢየሱስ ምስክሬ ነው ምላችሁ። ደጅ ላይ ቆሞ እያለቀሰች አልወጣችም እያሉ የሚነጋገሩ የሰፈሩ ፈልፈላዎች የኔንና ያንቺን ድል ዛሬ ይሰማሉ። አቤት አቤት አቤት! አንተ እነ ኤልፋዝ እኮ ተሰብስቦ መጡ። ስጦታ ይዞ መጡ። ብር ወርቅ ይዞ ትላንትና ሲሰድቡት ነበር። ትላንትና ሲያጓጥጡበት ነበር። ጌታ ምስክሬ ነው ምላችሁ በዚህ 4 ቀን የሞተብን ነገር ይነሳል። በዚህ 4 ቀን ምርኳችን ይመለሳል። በዚህ 4 ቀን ታሪካችን ይቀየራል። አጠገባችሁ ያለውን ሰው ባካችሁ መልካም ዜና ይሰማሉ ስላንተ በሉት። እሺ ያወዛወዛችሁ መልካም ዜና ስለኔ ይሰማሉ በሉ። አላወዛወዛችሁ መልካም ዜና ስለኔ ይሰማሉ። ቪዛ አልቆ፣ ቤት አልቆ፣ መኪና አልቆ፣ ሰርግሽ አልቆ፣ ድግስሽ ባክንጩና አሜን በለኝ። እሺ መልካም ዜና ይሰማሉ በለኝ። የጠፋው ነገሩ ተገኝቷል ብሎ ለዚህም ለምስጋና በዚህ 4 ቀን ውስጥ ወደ ቤት ይመጣሉ። ብድግ በሉና ይሰማሉ በለኝ። ከጎናችሁ ያለውን ሰው ከሁሉ የሚበልጥ በሉ፣ ከሁሉ የሚሻል በሉ፣ እየመጣ ነው በሉ። ጠላት ይስማ። ከሁሉ የሚሻል ከሁሉ የሚበልጥ በዚህ 4 ቀን ውስጥ ወደ እጄ እየመጣ ነው። የሰውን ፊት የማታይበት የሰውን ደጅ የማታጠናበት የሆነ የበረከት ሰረገላ ዛሬ እተነብያለሁ ለአንድ ሰው በኢየሱስም ወደ እጃችን እየመጣ ነው። ወደ እጃችን እየመጣ ነው። እስቲ 3 ጊዜ የጠፋው ተገኝቷል። የመጨረሻ ኦፎል 1 ደቂቃ ጨርሻለሁ። እስቲ አጠገባችሁ ያለው ሰው ከሁሉ የተሻለ እየመጣ ነው። 5 ሰዎች እግዚአብሔር እንደዚህ አለኝ፣ ስብራታችሁን እጠግናል፣ ሐዘናችሁን ወደ ደስታ ቀይራል። ይሄ ወር ይሄ መጋቢት ወር ከፊታችሁ የሚመጣ ወር ጌታ ምስክሬ ነው። እጃችሁ ባፋችሁ ትጭናላችሁ። ግድ የለም እጅ ዘርጋና አሜን ብለህ ውሰድ። ራማሳ ታኩራባይ ከሁሉ የተሻለ ልብስ ምን አርጉት? አለበሱት። ሁለተኛ ከጎናችሁ ያለው ሰው ኪዳን ይታደሳል በሎ። የመጨረሻ ያግሮመረሙ ያንጎራጎሩ ያሙን የተንቆሻቆሹ ሁሉ ዛሬ ማታ ኪዳናችን ይታደሳል። እግዚአብሔር ስለገባው ስለ ልጅነትሽ ኪዳን ይመጣል። የወደቅሽበት ስፍራ አንስቶ ቀና አድርጎ ያቆምሻል። ማን ነው? አንድ ሰው ኪዳን ይታደሳል ይበል። ኦፎል 1 ደቂቃ። አራ ቆይ ኪዳን ይታደሳል። አራ አላወኩም። አንድ ሰው አልሰማኝም። ኪዳን ይታደሳል በሉ። እግዚአብሔርን በመተማመን የሚጠብቁ ይላል ኃይላቸውን ያድሳሉ ይላል። ያድሳሉ ብላ አልዘጋም። እንደ ንስር ይላል በክንፍ ምን ይላሉ? ይበራሉ አለ። ይሮጣሉ ይላል። አይደክሙም ይላል። የሚያደክም ነገር ስለሌለ አይደለም። አይታክቱም ይላል። የሚያታክ ኑሮ አታክቷል፣ ህይወት አታክቷል። ዛሬ ኪዳን ይታደሳል። ብድግ በልና ጨብጦና ኪዳን ይታደሳል በለው። እግዚአብሔር ኪዳንህን ያድሰዋል በሉት። የሆነ ሰው ብድግ ብሎ ወስጃለሁ ይበል። ስለልና ወስጃለሁ በል። እንዴት ይደረግለታል እያለ ታላቅየው እየተነጫነጨ እያስከለከለ አይ ጠፍቶ ነበራል
ተገኝቷል አለ። ሞቶ ነበር አለ ተነስቷል አለ። ይሄ ልጅ አለ ከኔ ርቆ ነበር ቀርቦኛል አለ። ዛሬ ለሱ ኪዳን ይታደስለት ዘንድ አለ ይገባዋል አለ። ዛሬ ተነብያለሁ። ፈልፈላው ደጋሚው ሟርተኛ ወረኛ የሰፈር የመንደር መንፈስ ተሸክሞ ሲሟርትብሽ የነበረ ያንቺ ነገር 365 ዲግሪ ሲቀየር ያል ልቀቅና አሜን በለኝ። ልቀቅና አሜን በለኝ። ንገረው ከጎን እግዚአብሔር በኪዳን አይቀልድም በለው። የገባልህ ኪዳን እግዚአብሔርን ይዞት ይመጣል በለው። ተነሺ 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 ትቢያሽን አራግፊ ተነሺ 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 እያለ ራፓሳታ ካፖራያ ሂሎቮሶ ቶኮማያናማ የእግዚአብሔር መንፈስ በላይ ላይ መጥቷል። እግዚአብሔር እንደዚህ ይላቸዋል፣ የወደክበት ቦታ ላይ ያለውን አራግፈት እነሳለ። መጣና እንደዚህ ተነሽ አላት። ተነሽ አለ ኢየሱስ ጽዮን ተነሺ ትቢያሽ ምን አርጊ። ዛሬ ሰፈር ውስጥ የጫኑብንን ኮተትና ገራባ አራግፈን እንነሳለን። ትንቢት እየነገርኩ ነው። ትነሳለ። መውደቅ ካለ መነሳት አለ በለው። ንገረው መውደቅ ካለ መነሳት አለ በለው። ኡዋኖሮ ካኖ ንገሩት ንገሩት ከጎናችሁ ያለውን ሰው ጌታ ምስክሬ መንገድን ለቆ የሚሸሽ መንፈስ አለ። ግድ የለም ትንቢት ነው ምነግርህ። እየተከታተለ ያደከመ መንፈስ ዛሬ ይሸሻል። ና እጅ ስጠኝና ይሸሻል በለኝ። ጮክ ብለ 3 ጊዜ ይሸሻል። ሁለት የመጨረሻ አሁን ይታየኛል ክንፍ እየተቀየረላቸው ለጸሎት ቆይ ለጸሎት እየተዘጋጁ ያሉ ለመለየት እየተዘጋጁ ጓደኛ ሊቀይሩ እየተዘጋጁ ያሉ ጓላባ ስልክ ሊቀይሩ ሰፈር ሊቀይሩ አንተ ሰው የጩና አሜን በለኝ ዛታ ካፓራያ